አሁን ላይ እየተሰማኝ ያለው ስሜት ዛሬ ላይ ያንቺ ህይወት ይሰዋና ከነገ ጀምሮ እናትሽ ደስተኛ ሆና ፍላጎቷ ተሳክቶላት ትኑር ቢባል ካለ ምንም ጥርጥር እንደማረገው ነው የሚሰማኝ። ሶሻል ሚዲያን አላቆምም በጭራሽ። ማላቆምበት ምክንያት ደግሞ አንዴ ገብቼበታለሁ። አንዴ በልጅነቴ ይሄን ታይቻለሁ እና ማቆም ደግሞ ለኔ ሽንፈት ነው። ሽንፈትን ደግሞ ለሌላ ሰዎች ማስተማር አልፈልግም። ማለት አሁን ያለውበት ሁኔታ ትንሽ ደስ አይልም። ምናልባት እኔ ያለመናገሬ ሊጎዳኝ ይችላል፣ ግን እኔ ተናግሬ የሌላውን ሰው ደስታ ከማጠፋ ብዙ ነገር ከማበላሽ እኔን ጎድቶ እኔ ጋር ቢሆን ይሻላል በሚለው ነው። የህይወትን ተመዝማዛ ጉዞ ለመወጣት ልቤም ተስፋን ይዞ እስኪ ቀናኝ ሁሌም አነባለው፣ ካልሞላ መቼ አርፋለው። አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ። አቃተኝ ደከመኝ መች ብዬ አድራለው የመጣውን ችዬ። ኑሮንማ ብኖር እንደ ልቤ ቢሞላልኝ ባድር እንደ ሀሳቤ። እና ይሄንን ቪዲዮ ስትጀምሩት ላይክ ሼር እያረጋችሁ ጀምሩት። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤቱን ተቀላቀሉት፣ ከጎኔ ሆኖ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ ቤተሰቦቼ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ሁሉ ሰላም? ከሀገር ውጭም ኢትዮጵያም ያላችሁ ሁላችሁም ሰላማችሁ ይብዛ። በእርግጥ እንደጠፋው አውቃለሁ። ብቻ እናንተ ደህና ናችሁ? እኔ ብቻ ደህና ነኝ። ሰላም ተባብለን ስለማናቅ በደንብ ሰላም ልበላችሁ ብዬ ነው። ደግሞ በጣም ናፍቃችሁኛል። እንደናፈቅኳችሁም አውቃለሁ። ብዙ ሰው ናፍቀሽናል ምናምን እያላችሁኝ ነበረ። በእርግጥ እኔም ከምላችሁ በላይ በጣም ናፍቃችሁኛል። ደግሞ ላመሰግናችሁ ፈልጋለሁ። ሁላችሁንም በጣም ነው ማመሰግነው። በጣም ነው የምወዳችሁ። ከጎኔ በብዙ ነገር ከጎኔ ነበራችሁ። ማለት እንደ ተመልካች ሳይሆን እንደ ቤተሰብ ነበር ከጎኔ ነበራችሁት። በእርግጥ እኔ ሳለቅስ ከኔ ጋር ብዙ ጊዜ እያለቀሳችሁ፣ እኔ ስጎዳ ከኔ ጋር በቃ እየተሰበራችሁ፣ ብቻ በሀሳብ በምንም በሁሉም ነገር ከጎኔ ስለነበራችሁ በጣም ነው የማመሰግነው። በጣም ነው የምወደው። በጣም ነው የምወዳችሁ። በእርግጥ እናንተን ተመልካች ለማለት በጣም ነው የሚከብደኝ፣ ምክንያቱም እኔ እዚህ እናንተ ጋር እያዩ ያለሁት ብቻ የሆነ በውስጥ በተለይ ስታወሩኝ ከእናቴ ጋር እያወሩ ያክል ነው የሚሰማኝ። እናንተ እንደ እናትም እንደ እህትም ብቻ እንደ ሁሉም ነገር ሆናችሁ ከጎኔ ነበራችሁ። ስለ እናንተ ለማውራት ወላሂ በቃ እንዴት ምን ልበላችሁ፣ በጣም ነው ቃል የሚያጥረኝ። በጣም የሚገርም ነገር ነው። ወደ ዩቱብ ከመጣው በኋላ ያየሁት የእናንተ ፍቅር ምናምን። እንዲህ በህይወቴ እንደዚህ አይነት ነገር አለ ብዬ ራሱ ማላስበው ነገር እንዴ እናቴ ናቸው እንዴ ምናምን እስከምል ድረስ ነው ከጎኔ የነበራችሁት። በጣም ነው የምወዳችሁ ማከብራችሁ። ኬር ነገር ሁሉ እመኝላችኋለሁ። አላህ ከእናንተ ጋር ይሁን። በእርግጥ የኔ ተከታይ ማለት ሀያዎቹ በእርግጥ አባቴ ወይ እናቴ ናችሁ ብዬ ነው የማስበው። እናንተም እንደዛው ናችሁ። እናንተ ጋር ያለውን ፍቅር ሁላችሁ እዚህ ሁላችንም ጋር ቢኖር በጣም ነው ደስ የሚለኝ። በቃ ንጹህነታችሁ፣ ለሰው ሀሳቢነታችሁ በጣም የሚገርም ነው። በጣም ነው የምወዳችሁ። ደግሞ ሁላችሁንም አላህ ሀሳባችሁን ያሳካላችሁ። ውጭ ሀገር ያላችሁ ከቤተሰብ ተለይታችሁ ከልጃችሁ ወይ ልጅ ካላችሁ ከእናታችሁ ብቻ ከብዙ ሰው ጋር ተለይቶ መሄድ አለ። ውጭ ሀገር ያላችሁ በሙሉ አላህ ወደ ቤተሰባችሁ በሰላም ያብቃችሁ። ከቤተሰቦቻችሁ ጋር የደስታ ጊዜ እንድታሳልፉ ገብታችሁ ወደዚህ ወደ ሀገራችሁ ቁጭ እንድትሉ ማለት በቃ ደስተኛ ሆናችሁ እንድትኖሩ በጣም ነው የምመኝላችሁ። ማለት ብዙ ሰው የተሰማውን ማውራት ይፈልጋል። ለሰው ሲሰበር ሲጎዳ እንደኔ አሁን
እንደኔ አይነት ሙላ ያለ ብዙ ሰው ሊኖር ይችላል። ማውራት ያለው ማለት የሚያወሩ ሰው ላይኖራቸው ይችላል። ግን እኔ ደግሞ እናንተ ጋር መጥቼ እናንተን የማውራት እድል አለኝ። የእናንተ የምክር የመስማት የእናንተን ድጋፍ የማግኘት እድል አለኝ እና ለእናንተም አላህ ይሁናችሁ። እንደ እውነታው እኔ ዛሬ የመጣሁት አንድ ልነግራችሁ የፈለኩት ነገር አለና ማለት እኔ ብዙ ነገር ብነግራችሁ ሁሉ ነገር ብታውቁ በጣም ነው ደስ የሚለኝ። ባወራ ምን ይንቀለኝ ነበረ። ግን ብዙ ነገር ባወራው ቁጥር የሚበላሹ ብዙ ነገር ስላሉ የተወሰነ አንድ ነገር ለእናንተ መናገር ያለብኝ ነገር አለ። ምክንያቱም ሁሉንም ነገር እያወቃችሁ ነው አብረን የመጣ ነው። እናንተ የማታውቁትም ብዙ ነገር ሊኖር ይችላል እና ለዛ ትንሽ አሁን ያለሁበት ሁኔታ ደስ አይልም። በእርግጥ ሁሌም ደስ እያለኝ እየሳኩኝ ወደ እናንተ በመጣ በጣም ደስ የሚለኝ። ሁሌም ደስታዬን ባካፍላችሁ እየሳኩኝ በእኔ ቪዲዮ እየተዝናናችሁ ብትት በጣም ደስ የሚለኝ። ግን ማለት አሁን ያለሁበት ሁኔታ ትንሽ ደስ አይልም። ምናልባት እኔ አለመናገሬ ሊጎዳኝ ይችላል። ግን እኔ ተናግሬ የሌላውን ሰው ደስታ ከማጠፋ ብዙ ነገር ከማበላሽ እኔን ጎድቶ እኔ ጋር ቢሆን ይሻላል በሚለው ነው እና እንዴት እንደምላችሁም ትንሽ ቢከብደኝም ስለማቆም ከዚህ በፊት አውርቼ ነበረ። ግን እውነታውን ስነግራችሁ ከአሁን በኋላ በጭራሽ ዩቱብ እንደማላቆም ነው የምነግራችሁ ማለት ነው። ጠንካራ ሆኜ ቆሜ ሁሉንም ነገር አልፌ ወይንም ዩቱብ እንደምሰራ ለራሴም ቃል ገብቻለሁ። ወደ ዩቱብ የመጣሁበት ትልቁ ዓላማዬ እናቴ ናት። ባለፈው እንደተናገርኩኝ እናቴ ለእኔ ሁሉ ነገሬ ናት። እናቴ ሳትበላ ሳትጠጣ ሳትለብስ ከሰው እኩል ሳትሆን ለፍታ ብዙ ነገር አሳልፋ ነው እኔን ያሳደገችኝ። የሰው አይነት ገርፏት ብዙ ነገር እንዲህ ማውራት የምችለው ነገር አይደለም ስለ እናቴ እና እኔ ለእናቴ ስል ምንም ነገር አደርጋለሁ። አሁንም ሆነ ነገም እናቴን ህይወት ለመለወጥ ምንም ብዙ ነገር ውስጥ ልገባ እችላለሁ። የኔን ነፍስ እስከ መጥፋት ራሱ ብሄድ የእሷን ውለታ መክፈል የምችል አይመስለኝም። የእናቴ ውለታ እንዲህ ብዬ መናገር የምችል አይደለም። ብዙ ነገር አሳልፋ ብዙ ነገር ችላ ነው እኔን እዚህ ያደረሰችኝ። ለኛ ብላ ብዙ ነገር ሆናለች። እድሜዋን ጤናዋን ብዙ ነገር አታበታለች። እኔ ደግሞ ለእናቴ ከዚህ በላይ ችዬ ባረግ በጣም ነው ደስ የሚለኝ። አሁን ትልቁ አላማዬ ፍላጎቴም የእናቴ ህይወት የመቀየር ፍላጎት ብቻ ነው ያለኝ። እናቴን ከሰው እኩል ለማድረግ እሷን አንገቷን ከፍ አድርጌ የለፋችበትን እንኳንም ለፋውበት ብላ በእኔ ተደስታል ትልቅ ቦታ አድርብቻ የእሷን ደስታና የእሷን ፈገግታ ማየት ነው የምፈልገው። ያንን ለማድረግ ደግሞ ምንም ነገር አደርጋለሁ። አንድ ነገር ልንገራችሁ። አሁን ላይ እኔ የሚያስከፋኝ የሚደብረኝ ብቻ የሚያሳዝነኝ ነገር እናንተ የሚመስላችሁ ነገር ሌላ ነው። አሁን ላይ እኔ እያስከፋኝ ያለው ውስጤን እየጎዳው ያለው ደግሞ የእናቴ ነገር ነው። እኔ የምፈልገው የእሷን ህይወት መቀየር ነው እንጂ እናንተ እንደምታስቡት አይደለም። አሁን ላይ እየተሰማኝ ያለው ስሜት ዛሬ ላይ የአንቺ ህይወት ይሰዋና ከነገ ጀምሮ እናትሽ ደስተኛ ሆና ፍላጎቷ ተሳክቶላት ትኑር ቢባል ካለ ምንም ጥርጥር እንደማረገው ነው የሚሰማኝ እና እኔ ያንን ማረጌ ራሱ የእናቴን ውለታ ይከፍላል ብዬ መቼም ነው የማላስበው። ምክንያቱም እኔ ለእሷ ብሞት ለእሷ የሆነ ለምን ሁላ ባስስላት የእሷን አንድ ጥፍር ቆሻሻ ውለታ እንደማይመልስ አውቃለሁ። ግን ይሄንን ሁላ ባረገው በጣም ነው ደስ የሚለኝ እና የሁሉም ሰው እናት ለልጆቿ ብዙ ዋጋ ይከፍላሉ። ብዙ ነገር ሊሆኑ ይችላሉ። ግን የእኔነት በጭራሽ ከእነሱ ጋር የሚገናኝ ነው ማይመስለኝ። እሷ ለእኔ የሆነችው እንጃ ማንም ይከፍለዋል ብዬ እንጃ አላስበውም። እናቴ ለእኔ ብዙ ነገር ሆናለች። እናቴ ለእኔ ብላ በልጅነቷ ተሰዳለች። ብቻ በቃ እኔ ስለ እናቴ ላወራ ስል በቃ እንጃ ብዙ ነገር ያንቀኛል። ምክንያቱም እኔ የምናገረው ቃል ራሱ እሷን ይገልጻታል ብዬ አላስብም። ለእኔ ብላ ልጅነቷን ሁሉ ነገር አንትታ ህይወቷን ትታ ውጭ ሀገር ሄዳ ብቻ ተሰዳ የስደትን ህይወት በእርግጥ በጣም ነው የምታውቁት። በጣም ከባድ ነው። የልጅ ናፍቆቷን ትታ ሁሉ ነገሯን ትታ እዛ ችላ ለእኔ ብዙ ነገር ሆና ብቻ ችላው ኖረዋለች። በቃ ስለ እናቴ እና የዩቱብ አሰራሩም ብዙ የተወሰናችሁ እንጃ ብዙም ሆናችሁ ልታውቁ ትችላላችሁ። ያንን ለመስራት ብዙ እየጣርኩኝ ነው እየለፋውኝ ነው። ብቻ
ትረዱኛላችሁ ብዬ አስባለሁ። በጣም ከባድ ቢሆንም ብዙ ነገር እየተጋፈጥኩኝ ነው። ሴትነት በራሱ በጣም ከባድ ነው አይደለም ሌላ ፈተና። ብቻ አሁን ጠንካራ ሆኜ ሀሳቤን ግብ እንዳደርስ ይሄን የእናቴን ደስታ አይቼ ብቻ የማመሰግንበት ቀን እንደሚመጣ እርግጠኛ ነኝ። ግን ይሄ የሚሆነው በእናንተ ድጋፍ ነው። አበረታቱኝ፣ ከጎኔ ሆኑ። ሶሻል ሚዲያን አላቆምም በጭራሽ። ማላቆምበት ምክንያት ደግሞ አንዴ ገብቼበታለሁ። አንዴ በልጅነቴ ይሄን ታይቻለሁ እና ማቆም ደግሞ ለኔ ሽንፈት ነው። ሽንፈትን ደግሞ ለሌላ ሰዎች ማስተማር አልፈልግም። ይህንን ነገር ሰርቼው ሀሳቤን ሰክቼ ድል ማድረግ ነው የምፈልገው። ጥንካሬ እንድልነትን ነው ለሴት ልጅ ማስተላለፍ የምፈልገው። ተሰብሬ ብቀር ይህንን ከኔ ሌላ ሰዎች ደግሞ የሚማሩት ብዙ ነገር አለ። ብቻ ባላ ፍቃድና በእናንተ እገዛ ይህንን ነገር እንደማልፈው እርግጠኛ ነኝ። ኢንሻአላህ ከጎኔ ስለነበራችሁ ደግሞ በብዙ በውስጥም እያበረታታችሁ በነበራችሁ በጣም ነው የማመሰግነው። አሁን ላይ ደግሞ ብቻ በዙሪያዬ ሰው የለም። ቪዲዮ የምሰራበት አንዳንድ ነገሮች ደግሞ ሊመቻቹልኝ ትንሽ ሊከብደኝ ይችላል። በእርግጥ ነገሮች ትንሽ ሊከብደኝ ይችላል። በውስጥም ደግሞ ነግሬያችኋለሁ። አንዳንዳችሁ እየመከራችሁኝ በሀሳብም በሁሉም ነገር ከጎኔ ናችሁ። በእርግጥ ይህንን ነገር ደግሞ አላህ ካለ አብሬ የምሰራን ሰው አግኝቼ ሁሉንም ነገር አስተካክዬ ወደ እናንተ እንደሚመጣ ተስፋ አደርጋለሁ። ደግሞ አንድ የምነግራችሁ ነገር እንደዚህ ባዘን አይደለም፣ ሁሌም እንደዚህ ስለ ችግር ላወራባችሁ አይደለም የምመጣው እናንተ የሚያዝናናችሁ ደስተኛ ናችሁበት እየሳቃችሁ ከኔ ጋር ብዙ ነገር እንደምታዩ እንደምትዝናኑበት የምችሉትን ነገር ይዤላችሁ ነው የምመጣው ከአላህ ፍቃድ ጋር ኢንሻአላህ። እናንተም ደግሞ በሀሳብ ሼር በማድረግ ከኔ ጋር በመሆን እንድትተባበሩኝና ያንን ነገር ብቻ አብረን እንደምናሳካው ተስፋ አደርጋለሁ።